ስለ ቅዱስ አገልግሎት ትንሽ እንዲፈራ ልለምናችሁ የመጣው ብዙ ቦታ ስለተደፈረ መድፈሪያ የለም። የአገልግሎት ስታንዳርድ እግዚአብሔር ራሱ የእግዚአብሔር ክብ እግዚአብሔር ማንነት። ለዚህ ነው ፍርሃት ዝም ብለን የምንጎትተው ነገር አለ። ከማየት የሚመጣ ነገር ሉል አምላክ ገንዘብ ይመጣ እና የአገልግሎት ክብ እንደሚመለከት ነው ዛሬ ከመጠቀር አንድም እሱ ዋና ይሄ አገልግሎት ክብር ከድንጋጤ ከማየት እንዳልኩት ይመጣል። የኢሳይያስ መጽሐፍ ታውቃላችሁ። ኢሳይያስ ምዕራፍ 6 በጣም የታወቀ እዚያ ኢሳይያስ ራእይ ወንድሞች ኢሳይያስ ራእዩ ከእግዚአብሔር የተላከ አስቦበት አይመስለኝም። ሲመለከት ያየው ነገር እውነት ለመናገር ብዙ ሀተታ፣ ብዙ ምስጢር፣ ብዙ ውስብስብ አይነት እግዚአብሔር የማን የኢሳይያስ ራእይ ምንድን ነው ብሎ እግዚአብሔር ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱን ዘርፍ መቅደሱን ሞልቶ ነበር። ከመሰዊያው ዕጣን ይወጣ ነበር፣ ጢስ ይወጣ ነበር እና ደግሞ በእግዚአብሔር ዙሪያ ከበላዩ ነው የሚለው እሱ ሱራፌል ነበሩ። እነዚህ ሱራፌል ባለ 6 አክናፍ ነበሩ። በሁለቱ ፊታቸው በሁለቱ እግራቸው ይሸፍኑ ነበር፣ በሁለቱ ይበሩ ነበር እና ደግሞ ይናገሩ ነበር። ከጫሉ ልብስ የተነሳ የመድረኩ መሰረት ተናወጠ፣ ቤቱን ጢስ ሞላበት ብሎ ይህን ይሄንን ሲያይ ምን መጣብኝ ይላል። እንዴት ደስ ይላል! ቨሪ ኢንተርቴይኒንግ ይላል ኢሳይያስ። አይደለም እንደሱ የሚያስብ ሁኔታ አይደለም። ኢትስ ኖት ኢንተርቴይኒንግ ኢትስ ስትሬተኒንግ። በጣም ድንገት ደንግጦ እንዲያውም እንደው አሁኑ ዘመን ቢሰጥ ኖሮ ምን ይላሉ? ኤግዚት ለታላቁ ሚል ይመስለኛል። አስወጡ ይገዝ እኔ እዚህ አልገጥምም አልኩኝ። ለምን ከተሮቼ ልጆቻቸው ይካፍናቸው ደህና ይዞት የኖረውን ከንፈር አሁን ያረከሰ ተጋለጠ። በእግዚአብሔር ቅዱስነት ፊት ተጋለጠ። ይሄ ከንፈር ደህና ቋሞ ተስማምቶት ይኖር ነበር። አንዳንድ ቀን እነሱ ላላችሁ ይሄ ሸሚዝ ካልነበር ስለብሰው ደህና ነበር። ምን ሆነ? ምንድን ሆነ? የጠበበኝ ለምን አጠረኝ? ሱ ምን በቃ እኔው ላይ አልነበር እንዴ? አብሮት አልነበር ከንፈሩ? አሁን ምን ነካ? በጋር እግዚአብሔር ቅዱስ ናደለ ናሶት ደግሞ ኢሳይያስ በጣም የሚገርም ነገር ነው። አንዳንድ ጊዜ አሁን መቼም አገኘዋለሁ ፈቃድ ዘፍ አንድ ነገር ሳትጠይቀዋል ያንተን ብቻ ሰተናገጭ ጫትል እንዴ እኛን የሚጨምረው ለምንድን ነው? ምክንያቱም ከንፈሮች የረከሱ ቢሎ ወደ ከንፈሮቻቸው በረከሱባቸው ሰዎች መካከል የምኖር ብሎ ማንዘሩ ሁሉ እዚያ ውስጥ ያስገባል። ምን ማለት ነው? እኔ ብልሽቴ ጊዜያዊ አይደለም፣ ብልሽቴ ያፍታ አይደለም። ከቶሆኑ ወደኋላ ታሪክ የምታጠሩ ብሽት ያለ ነው። የኖርኩባቸው ማህበረሰብም የተበላሸ ነው። ከንፈራቸው በእግዚአብሔር ፊት ቋንቋ መናገር ይችላል። አስደንጋጭነቱ የእግዚአብሔር ቅድስና የጤና እንጂ በእውነት የማውደም አለ። ምክንያቱም አስደነገጠ ሆነ አኮስ ይልና ያመጣት ስለምታቆሙ ይዘራል ከመሰማመ በውጠት አንዱ መልአክ ይወስድብን ከንፈሬን ይነካል። ከንፈሮች እንዳሷል፣ ከንፈሮች እንዳሷል። ኃጢአት አበሳ ካንተ ተወገደች፣ ኃጢአት ሰረች ብሎ ይህ ምህረት ያመች
ተነፈሰ። ልውጥ ያለው ኢሳያስ ብሎ ታረጋግጦ እንግዲህ የእግዚአብሔር ቅድስና ያስደነግጣል፣ ያሳርፋል፣ ያረጋጋል። ጥሩ ነው። ይሄ በእውነት መደንገጣችንም በጣም ጥሩ ነው። ማረፋችንም በሰላም በጣም ጥሩ። ግን ሌላ ሶስተኛ ደረጃ አለ። የእግዚአብሔር ቅድስና ምንድነው? ሶስተኛ ደረጃ ያላችሁ እንደሆነ ማንን እልካለሁ ማንስ ይሄድልናል ሲል የሰብ ይላል ኢሳያስ። እንዴት ለውጥ መጣ? በዚያ ቻፍታ የሚገርም ነገር ነው። እኔና ከኝ ይላል በመላእክቱ ፊት፣ በሱራፌል ፊት፣ በእግዚአብሔር ጉባኤ ፊት እንዴት ድፍረት ሰጠው! እንዴት በአንድ ቤተኛ ሆነ! እሱ በጣም ያስገርም ነገር ነው። የእግዚአብሔር ቅድስና ማስደንገጥ ብቻ ሳይሆን ማንጻት ብቻ ሳይሆን ቤተኛም ያደርጋል። የተልእኮ ባለቤትነትን ይሰጣል ማለት ነው። እግዚአብሔር ተመሰገነ። ላገኝ ተሳታፊ ወደ የእግዚአብሔር ስራ ውስጥ ገባ እና በጣም አስደናቂ ነገር ነው። የእኛ አገልግሎት እንደዚህ ባሉ ደረጃዎች ቢያልፍ እንዴት በታደል ይላል። በዚህ በደዚህ ደረጃዎች በድንጋጤ በእረፍት እና ደግሞ በመለከኛል። ስለዚህ ለኢሳያስ አገልግሎት ማለት ጨዋታ ማለት ከቶ አስወጡኝ ያለ ሰው ነው። በእግዚአብሔር ምሕረት ያለ ሰው እንደሆነ የገባው ሰው ነው። እሱ ብቻ አይደለም፣ ደግሞ ለሱታፌ በእግዚአብሔር አገልግሎት ውስጥ ለመሳተፍ ራሱን ያዘጋጀበት የሚሰራው እሱ እንዳልሆነ የጌታ መልእክተኛ እንደሆነ የገባው አገልግሎት እኔ ላገኝ እንጂ አጀንዳ ካለ አንተ እልካለሁ ቃል ወደ ምድር ላገኛል ብለዋል። እና ወንድሞች እናቶች ይህን ጸጋ ይህን ልቡና ይስጠን ለማለት ነው። እና ስለተከበረው አገልግሎት ለመነጋገር ምንም 50 ዓመት የምታገለግሉ 5 ዓመት የምታገለግሉ ክብር ነው። ሰዎች ስለናቁት፣ አንዳንድ ቦታ ስላጣጣሉት፣ አንዳንድ ቦታ ጨዋታ ስለመሰለ፣ አንዳንድ ቦታ ሌብነት ስለመሰለ፣ ቢዝነስ ስለመሰለ አገልግሎት ቀላል ነገር አይደለም። በጣም ክቡር ነገር ነው። እግዚአብሔር ስላመነን የሰጠን ታማኝ አድርጎ ስለቆጠረ ያለሚለው ታወራለህ። ታማኝ አድርጎ ስለቆጠረኝ የሾመኝን ሾሞ ደግሞ ኃይል የሰጠኝን እግዚአብሔርን አመሰግናለሁ። በጣም ይገርም ነው። ታው በቆጠራ ወይወር ነው እንጂ ሆነ አይደለም። እሱ ታማኝ ቆጠረ እና ሾመ፣ ኃይል ሰጠኝ። ኃይሉን ለማውደማ ይጠቀምበት። ወንድሞች ልጆችን ለመጨረስ አያፈነዳውም። ኃይሉን ለማዳን ይጠቀምበታል ብሎ ኃይል ሰጠኝ። ታማኝ አድርጎ ስለቆጠረኝ አገልግሎቱ የሾመኝን አምላኬን አመሰግናለሁ። እና ዛሬ ጠዋት ከእናንተ ጋር ትንቢተ ሚክያስ ላጥና በዚህ በክቡርነት ዙሪያ ትንቢተ ሚክያስን አብረን እንድንመለከት በሌላ አይነት አይታችሁ ሊሆን ይችላል ብዬ ገምታለሁ። ትንቢተ ሚክያስ የታወቀ መጽሐፍ ነው። እነዚህ 4 ምዕራፎች ግን ከአገልጋይነት አንጻር ዛሬ እንድንመለከት የሚል ፍላጎት ነው ያለኝ እና ለአገልጋዮች እንደተጻፈ እስቲ ልምጣ። ደግሞ ነው የተጻፈው ለአገልጋዮች ነው። ምክንያቱም እናንተ ካህናት ወይ ብሎ ነው የሚናገረው። አይታችሁ ነው እናንተ ካህናት ወይ ስሜን የምታቃልሉ እናንተ ካህናት ወይ ስለሚል ለካህናት የተጻፈ ነው፣ ለእኛ የተጻፈ ነው። ስለዚህ እስቲ በዚህ መነጽር አንድ ጊዜ አብረው እንድንመለከት ዛሬ ጠዋት ይጋብዛችሁ እፈልጋለሁ። በጸሎት አድርገን ከዚያ በኋላ ክብር ላይ እንስጠው ስለ ጌታ እግዚአብሔር አገልጋዮች ስላደረገን በጣም አድርገን እናመሰግናለን። ጌታ ወይ የሚገባን እንዳልሆነ እናውቃለን። ኢሳያስም እንኳን እኔ አይሆንልኝም ማስወጡን ብሎ እንዳለ፣ እኔ አልበቃም ብሎ እንዳለ፣ እኔ እዚህ አልቀጥም እንዳለ ከሰማይ ማህበር ጋር ለመከራከር ፍጹም ይታወቃል። ቅዱስ 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 ጋር ጌታ ወይ ይሄን ለመናገር ከንፈራችን የማይመጣ ሰዎች እኛ እናውቀዋለን፣ አንተን ታውቀዋለህ። ግን ይሄን ሁሉ ጌታ ወይ አገልግሎ ስሜን ጥሩ አልክ ፈቀድ። ይኸው ስሜን እየጠራ
አባት ሆይ ልባችንን ወደ ራስ እንድትስበው ወደ ፍርሃት፣ ወደ ድንጋጤ፣ ወደ ንጽህና ሳበው። እግዚአብሔር ወይ ወደ ርቃት ሳበው። አምላካችን እግዚአብሔር ሆይ አገልግሎትን እያከበርን እየፈራን ደስ እያለን እንድናገለግል ይርዳን በጌታ በኢየሱስ ክርስቶስ። እግዚአብሔር ይባረክ። አራት ነገር ላነሳ ነው የፈለኩት በዚህ ምክንያት ከአገልግሎት ጋር በተያያዘ አንደኛው የካህናቱን አበሳ፣ የካህናቱን ኃጢአት፣ የካህናቱን ውድቀት፣ የአገልጋዮቹን ውድቀት እሱ እንዳነሳ ፈልጋለሁ መጀመሪያ። ምክንያቱም በዚህ ምክንያት የተጻፉት። ሁለተኛ በዚህ ውድቀታቸው ምክንያት የተሰጣቸው ማስጠንቀቂያውን እንዳነሳ ፈልጋለሁ። ለወደቁ ሰዎች፣ ለተበላሹ ሰዎች፣ አገልግሎትን ላጣጣሉ ሰዎች፣ ለናቁ ሰዎች የተሰጠ ማስጠንቀቂያ አለ። እሱ እንዳየው ፈልጋለሁ። ሶስተኛ እንዳየው ፈልገው የአገልግሎቱ ስታንዳርድስ መለኪያው የት ደረጃ ድረስ ነው አገልግሎት ንጹህ ነው፣ ጥሩ ነው፣ መልካም ነው፣ ተገቢ ነው፣ ተቀባይነት አለው የሚባለው አገልግሎት ምን አይነት እግዚአብሔር የሚፈልገው አገልግሎት ምን አይነት። አራተኛ እግዚአብሔር ለአገልጋዮች የሰጠው ተስፋ ምንድን ነው? ተስፋ ውስጥ ምንድን ነው? እነዚህን አራት ነገሮች አብረንና አበሳውን፣ ማስጠንቀቂያውን፣ ስታንዳርዱን እና ተስፋውን እነዚህ አብረን ከዚህ መጽሐፍ አብረን እንዲመለከቱ ያስባል። ከትንቢተ ሚክያስ ካህናቱ ምን አድርገዋል? አገልጋዮቹ ምን ሆነዋል ካህን በተለይ ምዕራፍ 1 ላይ ምዕራፍ 3 ላይ ታገኙታላችሁ። ምዕራፍ 2 ላይ ተበታትኖ ታገኙታላችሁ። እኔ ለመልቀም ነው የሞከሩት። ምን አድርገው ነው ወቀሳው? ለምንድን ነው እነዚህ አገልጋዮች እግዚአብሔር የሚወቅሰው? ይኸው ለምሳሌ አንደኛ ስሙን በማቃለላቸው ምክንያት አለማክበር ነው። በጣም አንዱ ትልቁ በሽታቸው አገልግሎትን የጌታን ስም አለማክበር ነው። ቁጥር 6 ላይ እናንተ ስሜን የምታቃልሉ ካህናት ሆይ ብሎ ነው። ለካ ሰው አገልጋይ እግዚአብሔርን ሊያቃልለው ይችላል። ስሙን እንደ ነገሩ ሊይዘው ይችላል ማለት ነው። እንደ ነገሩ ሊይዘው ይችላል። ላይሰድበው ይችላል። ቀጥታ እግዚአብሔር ግን በአፍ የሚወጣ ስም አይደለም እግዚአብሔር የሚያቃልለው። በልብም ያለ ንቀት፣ በልብም ያለ ግዴለሽነት፣ በልብም ያለ የግብርታ ስራ ያቃልላል እና እዚያ ላይ ስሜን የምታቃልሉ ካህናት ልጅ አባቱ ባሪያ ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታ ስሆን መፍራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። So God expects his honor። እንደ አባት ክብር እፈልጋለሁ፣ እንደ ጌታ መፈራት እፈልጋለሁ። ይሄ እንጀራዬ ነው። እግዚአብሔር ይሄ በቃ ተገቢ ነገር ነው። ምንም ነገር ማስመለጣችሁ አይደለም፣ ማስገረማችሁ አይደለም። እግዚአብሔር ብትፈሩ፣ እግዚአብሔር ብታከብሩ ወይ የሚያሰኝ አይደለም። የተከበረ ነዋ፣ የሚፈራ ነዋ። ከእሱ ስታሳንሱ ነው እንጂ ጣጣው እሱማ በጣም ተገቢ ነገር ነው። ኤቭሪባዲ ይህን እግዚአብሔር ይመስላል። አባት እኮ ክብር አባት ነው ምትሉ ጌታ ነው ምትሉ የታለ መፈራት ብሎ ይጠይቃል። ስለዚህ የነዚህ የዘፈጋዎች ዋና እንደ ነገሩ ማድረግ፣ በንቀት መያዝ፣ እግዚአብሔር ስለ እግዚአብሔር አገልግሎት ችላ ማለት፣ አለመፍራት ነው። አለመፍራት የፈሪ ያለ ተብሎ በትልቁ ቢጻፍ ቢሆን ደስ ይሆናል። እንዴት እንደሆነ አላውቅም። በየቤተ ክርስቲያኑ ደጃፍ የፈሪ ያለ የተባለ አሁን የጀግና ያለ የተባለ ነው። ብዙ ሰው ያው ያለውን እየጀገደ ስንት ነገር የሚያበላሽ የፈሪ ያለ ተብሎ ቢጻፍ ደስ ይላል። ፈሪ ይፈልጋል እግዚአብሔር። አሁን ስለ እናንተ ቤቱን በደፋሮች የሞላችሁት፣ በለመዱ ሰዎች የሞላችሁት እኮ ነበር። ቀጥሎ ንቀት ቁጥር 12-13
የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መሆኑ የተናቀ ነው በማለታችሁ አስነቀፋችሁት። እናንተ ነው ይሄ ድካም ነው ብላችሁ ትቃላችሁ ይላል። የመጨረሻ በልባቸው መናቃቸው አንሶ አሁን ባፋቸው ነበር። ምንድነው የሚያንቀጠቀጠ? ሄደዛ ዘመኑ ቀጥ ብለቆ ምንድነው እንደዚህ የሚያርበተብትሽ? አለምሽ 10 ዓመት ስታገለግኝ ምንድን ነው ነገሩ? እርኩስ ነው ገበታ የተናቀ ብላችሁ ሶስተኛ ነገር ለአገልግሎት በጣም ኔጌቲቭ አስተሳሰብ፣ አሉታዊ አስተሳሰብ እሱ አሰቃቂ ዛሬ ሳለ መናገር በልብ ማሰብ አንድ ነገር ነው፣ ግን ለሰው ሁሉ ይህንን ማውራት ይኸው ለምሳሌ ምዕራፍ 13-15 በጣም የሚገርም ነገር ቃላችሁ በዚህ ላይ ድፍረት ሆኗል ይልና እናንተ በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። ምንድን ነው ደፍራችሁ የምትለን ብላችኋል። እና ስሙ እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንስ በመጠበቅ በሠራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉን የሚሰሩ ጸንተዋል፣ እግዚአብሔርን ይፈታተናል፣ ያመልጣሉ። ይሄ እንግዲህ የፍልስፍና ለውጥ በፊት ይከበር ነበር አገልግሎት። በፊት እግዚአብሔር ቅንፈራጅ ይባል ነበር። በፊት እግዚአብሔር መስዋዕት መስጠት፣ እግዚአብሔር ሳክሪፋይስ መስጠት በጣም ትልቅ ነገር ነው ይባል ነበር። አሁን ግን ሐዘንተኝነት ነው መባል ተጀመረ። ይሄ ቅዝዝ ብሎ መሄድ፣ ይሄ በምቅጥቅጥ መሄድ ልክ አይደለም። ምክንያቱም ደፋሮች ናቸው የሚሸለሙት። እሱ እኮ እግዚአብሔር ይፈታተናል፣ ያመልጣሉ ናቸው። እና ይሄ ያስተሳሰብ ለውጥ ነው፣ ኮምፕሊት ያስተሳሰብ ለውጥ ነው። የእግዚአብሔርን ገበታ ቸል ብሎ ንቆ ማገልገል አንድ ነገር ነው። ከዚያ ደግሞ አልፎ ፊሎሶፊካሊ እግዚአብሔር ማገልገል ከንቱ ነው ብላችኋል። እንዲያውም አመፀኞች ናቸው። በጣም ብፁዓን ብለን እንጠራቸዋለን። በጣም የሚደርግ ነገር ነው። በጣም የሚታበዩትን ሰዎች ምን እንላቸዋለን? እንዴት የታደሉ ናቸው ብፁዓን ማለት እሱ እንዴት የታደሉ ናቸው። አንድ ነገር አይሆንም። እግዚአብሔር አንድ ሪያክሽን አያሳይም። እንዲያውም እየለሙ እየሰፉ የሚሉት እነሱ ናቸው ይላችኋል። ይሄ የድፍረት ቃል ማገልገል ከባድ ጊዜ ሊመጣብን ይችላል። ይኸው ስንት ዓመት ጌታን እያልኩ አንገደለች። ስንት ዓመት ከሰው በኋላ ቀረች። ስንት ዓመት ሰው እያስቀረ እኔ ወደኋላ ስንት ዓመት በጌታ ይህን ትች ጴጥሮስ በሌላ መንገድ ጠይቆታል። እኛ የዋንተ ሁሉ ተከታዮች ምንድን ነው ትርፋችን አላለም? ምንድን ነው ትርፋችን አለ። ጌታ ኢየሱስ መልሶለታል። በቅንነት የተጠየቀ ጥያቄ ምን እናገኛለን? ለምንድን ነው ጴጥሮስ ይህን ጥያቄ ጠይቆ ታስታውሳላችሁ? ስለዚያ ባለጠጋ ተነጋግረው የዚያ ገንዘብ ላለው ሰው ወደ መክሰስነት መግባት እንዴት ጭንቅ ነው። ስለኔ ብሎ ያልተወ ብሎ ጌታ ሲል እኛ ሁሉን ትተን ተከታይልሽ ምንድን ያገኘ ነው? ምንድን ነው የምናገኘው አለ። ጌታ ኢየሱስ ሲደርስበት አንድ ነገር እንዳታ ምንም አታገኝም አላለው። ወይም ደግሞ በጣም ታፍሰዋለህ እንጂ አሁን ጠብቅ ትንሽ አመቶች ታፍሰዋለህ ሁሉን በተራ በተራ አላለው። ሁለቱንም አላለው። ያለው ምንድን ነው? ስለኔ ብሎ የተዋል፣ ስለኔ ብሎ የተዋል፣ አገልግሎት ብሎ የተዋል፣ እግዚአብሔር ብሎ የተዋል በዚህ ምድር መቶ እጥፍ በሚመጣውም ዘመን የዘላለም ሕይወት ይቀበላል። መቶ እጥፍ በዚህ ዘመን ማለቱን ብዙ ሰዎች ይጠይቃሉ። ምን ማለት ነው? ለጌታ ብሎ ቤት የተዋል መቶ ቤት ያገኛልን? አይገርምም። ለጌታ ብሎ ሚስት የተዋል መቶ ሚስት ያገኛል ማለት ነው።
ይህ አነጋገር እነዚህ ሀብቶች እነዚህ የደስታ ምንጭ ተብለው ሊታሰቡ ነገሮች የሚያመጡትን ደስታና ክብር ሁሉ ይቀበላል። ስለ ምቾት ስለ ደስታ ነበር ንብረት ነው። ንብረት ከሚሰጠው ደስታ በላይ በመቶ እጥፍ ሴኪሪቲ ያደርጋሉ። ጥያቄ ከዚያ በላይ በጣም ሴኪሪ ስለሚ ብሎ መድኃኒታችን እዚህ ግን ይሄ አስተሳሰብ አለ። ምን ዋጋ የለውም። እንዲያውም ትዕቢተኞች ናቸው ይሳካላቸው የሚል ከባድ አስተሳሰብ ይጨምርበት። እስኪ 3:8 ላይ ደግሞ ስለ ስርቆት ነው። ስርቆት ይሄ ነገር አገልጋዮችን የሚመለከት ይሆን እንጂ ሰርቃችሁኛል ይላል እግዚአብሔር። አንዱ ክሱስ ሰው እግዚአብሔርን ይሰርቃል ይላል። ቁርስ እናንተ የሰረቅን በምንድን ነው ብላችኋል። በአስራት በበኩራት ተው እናንተ ይህ ሁሉ እኔ ይሰርቃችኋል። በርቅማ ቆሞች ዛሬ ኦኬ ገንዘባችን ማስራታችን ኖራችን የሚሰጥ ግን ሊሰረቅ ገንዘብ ይቻላል። ጊዜ ሰብሰብ የጊዜ ሳክሪፋይስ አታደርጉ። ስጦታ ሳይሰረቅ እግዚአብሔር የሰጣችሁ ልባችሁ ያስቀመጡ የጌታ መንፈስ የሰጣችሁ ስጦታ ካልሰጣችሁ ሌብነት አለ። እግዚአብሔር በእናንተ ላይ ያስቀመጠው ጸጋ የማትጠቀሙበት ሰው የማትጠቀሙበት ከሆነ ስርቆት፣ የሰጣችሁ መክሊት ቀብራችሁ የምትቀመጡ ከሆነ ስርቆት አለ። ሰርቃችሁ ይላል እና አንዱ ይቀበሳ የኔ አልጎ ከማሰብ የተነሳ የሚመጣ ነው። የእግዚአብሔር ሆነ የሰጠኝ ላገልግሎት እንጂ የሰጠኝ ጊዜ እኮ የጌታ ነው። ልጥቀምበት እንጂ ጤንነቴ እኮ በጌታ የተሰጠ ቸርነት ነው። እንዴት ለብቻ ይዤው ሰርቀዋለሁ? ሰዎች ይጠቅሙበታል። ሌላ አምስተኛ ከደረጃ በታች ናቸው። ከደረጃ በታች ከደረጃው እኔ ኳስፋታ ነገር ማንሳቴ ከደረጃ ያላችሁ አንዳንድ ኳስ ተጫዋቾች ውስጥ ያላችሁ ግን ደስ ያውቃለሁ። ከደረጃ በታች ጨዋታ ይባላል። በቃላችሁ አንዳንድ ተንኮል ለመስራት ብለው በቲም የሚነገሩና ወይ በገንዘብ ተገዝተው ከችሎታቸው በታች ይጫወታሉ አንዳንድ ቲሞች እና እንዲሸነፉ ይሆናል። በመሸነፋቸው ምክንያት የሚያገኟት ሌላ ተንኮል ነው። እነዚህ ካህናት አንዱ ችግራቸው ከደረጃ በታች ሊሰጡት ከሚችሉት በታች ከኤክሰለንስ በታች የተናቀ ይሆናል። ምዕራፍ 1:7-10 ባለው ውስጥ እንደዚህ ምን ይላል? በመሰዊያዬ ላይ ርኩስ እንጀራ ታቀርባላችሁ፣ እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ቦታ የተነቀፈ ማለታችሁ እውር መስዋዕት ይሄ ክፉ አይደለም። አንካሳ ወይና የታመመ ውስጥ አገሩ ይሄ ክፉ አይደለም። ያንን ላረካ በሁሉ ማለት ደስ ይላል። በስፊት ይቀበላል ይላል። ቁጥር 10 እግዚአብሔር ይላል በመሰዊያዬ ላይ እሳት በከንቱ ከስታንደርድ የወረደ እናንተን እንዴት እንደሚጠይቃቸው አላውቅም። እናንተ ታውቃላችሁ። ልትሰሩት የምትችሉት አገልግሎት አይመልክም ያደረጃ ኖሮ እያለ ባክ ደግሞ ለዚህ ማህበረሰብ ከሚመጫ ናቸው እንደምንም አውታፍትፌ በአካል ሆኑ ይቀበሉታል። እግዚአብሔር ያደረገ እንዴት ኃይለኛ ክፉ ነው። መስዋዕቱን አይተውት
ልብ ብላችኋል። መሰዋታቸውን አያውቁም። ይሰዋሉ እኮ ግን አንካሳ እውር ወጥቶ ይሰዋል። አይገርምም? የመሰዋት አባዜ ግን አንካሳ የማቅረብ አባዜ። አሁን እየማከራባቸው አገልግሎቱን አላቋርጥም፣ አገለግላለሁ ግን በአነስተኛ የመጨረሻ ጉልበት የመጨረሻ አቅሜ አላንጠለጥፍ እንዲህ ለማድረግ ያው ሲገባ መጨረሻ በጣም እኔ ታላቅ ንጉሥ ነኝና I deserve the excellent ማለት ነው። የመጨረሻው ደረጃ ነው። እኔ ታላቅ ንጉሥ ነኝና ይላል የሠራዊት ጌታ እግዚአብሔር። ስሜ በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባትያለሁ። ለጌታ ተስሎ ነውረኛውን የሚሰዋ ሸጋይ ምን ማለት ነው? ምን ማለት ነው? ባጭር ቃል ከምትችሉት በላይ አገልግሉ ማለት አይደለም። በፍጹም የሌላችሁ ኬት ነው የምታመጡ እያለው አይደለም የሚለው በመንጋው ውስጥ ተባት በግ እያለ ተስሎ ግን ደካማውን የሚያቀር እውሩን የሚያቀር ሸንጋይ ሰው አታላይ ሰው እሱ እና እኔ ራሴን ጠይቃለሁ። የእናንተ ብቻ ፈራ በሰጠኝ ልክ ነው ወይ ሰው የሚጠይቀንም እነሱ የሚገርማችሁ በፍጹም ወንድሙንና እኔ አያወዳደርም። እግዚአብሔር ለምን ለእሱ የሰጠውን ያውቃል። ላመልጥ አልችልም። ከመንክር ይሻላለሁ ምን ቢሆን በሚል ላመልጥ አልችልም። የሰራሁት ተኮልል ነበር እግዚአብሔር የሰራው በምንም አይነት ከሰው ጋር አሁን ይኸው መረጡ አለ። መረጡ ለመረጡ የተሰጠዋለው እግዚአብሔር ያበቃው ነገር አለ። እሱ ራሱ ከሀና ጋር አወዳደ አሁን አስተካክላለሁ ወይም ከቅድስና በፍጹም አወዳደ የሚጠይቀው በሰጠው እና ተስሎ ይሄ ሰው ሸንጋይ ሰው ነውረኛው ነገር ግን በአንድ ጊዜ ባይነት ላይ ይሄ ሰውዬ ታየ ከሚስቱ ጋር ለእግዚአብሔር ተስለዋል። ቤተሰብ ይሰጣል ላይ ብለዋል። ግን እስቲ እንምረጣ ታዲያ ለመስዋዕት የሚሆነውን በግ ብለው ወደ ጎሮኗቸው አብረው የሚገቡ ይመስለኛል። ባይነሱ ይገቡና አንድ በግ ያያል፣ ጥሩ በግ ያያል። ይሄንን እናቅርበው በቃ ብሎ ያለ ሚስቱ ምን ነካ አንተ ሽማግሌ ልልካል ምን ልጃችን እንዲ ለብሮች ምን ያቀርባል? እሺ በቃ ተይውስጥ ሌላ ብሎ ይላል። ሆነ አንድ ሌላ በግታ ያለች ይሄንን አድርገው በቃ ይህን መስዋዕት ና እንዴ የምናካሻችን አለቃይ ጋር ሄዳላኩሽ እንዴ ምን ይዤ ነው የሚሄደው ይላል። ደግሞ እሱ በቃ ቶቶ እንደዚህ ሲመራቱ ሲመራቱና አይኑ የጠፋ አንድ በግ ቄሶን አየውን ካማ አየው ምን ገፋ እንደሱ ሽገራ እየቻሉ ግን ፕራዮሪቲ ለሌላ ሰጥተው ይሄን አገልግሎት ይችላል። ስለዚህ እግዚአብሔር ኤክሰለንት የሆነ ነገር የግድ አይደለም። ድህነታችን በሚያስደንቅ ጸጋ የተሰራ ለትልቅ ማለት የጠረኑ ሰዎች ለእሱ አነስተኛ ነገር በርካሽ ነገር ከአቅም በታች የሆነ ነገር መስጠት እንዴት አይደረግም ማለት እግዚአብሔር ታላቅ ንጉሥ እንግዲህ በአሕዛብ ዘንድ የተባሉ እንዲያውም እንደሚላል እግዚአብሔር በጣም የሚገርም ነገር ነው። ቁጥር 11 ላይ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሠራዊት ጌታ።
ባታውቃሉ እናንተ ባታውቃሉ ተውት አሉ ሰዎች አሕዛብ የሚገርም ነው። ከእስራኤል ቤት ዘንድ ወጥቶ እኔ በአሕዛብ ዘንድ የሚፈሩ ሰዎች አሉ ንጹሕ ቁርባን የሚያቀርቡ ተውት ባትፈልጉ እና አንዳንድ ጊዜ ራሳችንን ለእግዚአብሔር ቤት ዲስፐንሰር የምናደርግ ሰዎች እግዚአብሔር ማር እንደው በቃ እኔ ከሌሉ ቤቱ ይፈርሳል እዚሁ ስትኖሩ እንዲህ አይነት ትዕቢት ያለባቸው ሰዎች ግንባራችሁ የሚነግረኝ ያላቸው መስለኝ። ግን አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። አሁን እኔ ባለው እንትናና እንትና እኛ ባልነው አሁን የቤተክርስቲያን ይሰራል ክርስቶስ የምትሉ ሰዎች ካላቸው አቶ ከተውታ ታቡታ ለእኔ አሉ ከየት እንደማመጣቸው ማቀሌ አሉ አዚፍ እኔ የጠቀማቸው አይነት ታሰሱበት እንጂ ሽገራ እንደ ደረጃቸው እንደሰጠና ሌላ አበሳ ይጨምርላቸው የሰዎች አበሳ ማለት ኪዳን አፍራሽነት አታላይነት በግንኙነት አቅጣጫ ምዕራፍ 2 ላይ ታገኙታላችሁ። ቁጥር 13 14 ላይ አስደንጋጭ ነገር ነው። በባልና ሚስት ግንኙነት አድርጎ ነው የሚናገረው። በየትኛውም አይነት ግንኙነት ሊሆን ይችላል አስባለሁ። ይህ ይላል እግዚአብሔር ቁርባን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበለው አይገርምም? ቁርባን በጣም ምንም አይቋረጥም፣ ግን ይቀበለዋል ወይ እግዚአብሔር? ለምንም አይቀበለው ስሙ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘን ይገድላል። እናንተም ስለምንድን ነው ብላችኋል። ሚስት ባልንጀራ እና የቃል ኪዳን ሚስት ማሳደድ እሷን አታላህልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። በጣም ግልጽ ነው። ግንኙነትን ዋጋ አልሰጣችሁትም እኮ ነው። አሁን ለጊዜው የባልና ሚስት ግንኙነት ግን ማንኛውም አይነት ግንኙነት መሰዊያውን በእንባ ሞልታችሁታል ይላል። እንባው የማን ነው? ሁለት አቅጣጫ ማየት የሚችል ይመስለኛል። አንድም እናንተ ራሳችሁ መስዋዕት ስታቀርቡ ቁርባን ስታቀርቡ በሐዘን ነው እንጂ በደስታ ለምታቀርቡ እና መሰዊያውን በእንባ ትለቀለቃላችሁ። እንዴት ይቃል? አንድም ደግሞ እናንተ የበደላችኋቸው ሰዎች ለምሳሌ ሚስትን አታላታለና ስለዚህ የተበላሸ ግንኙነት በመካከላችሁ ካለ የምታቀርቡት ቁርባን በጣም ኪዳን የሌለበት እውነተኝነት የሌለበት የግንኙነት ጤንነት የሌለበት ይቅረብ በቃ ይቅረብ ብላችሁ ታቀርቡትን እንዴት ይቀር? ስለዚህ he's so careful about our relationship with other people. እንዴት ነው ከእኔ ጋር ያለኝ አገልጋይ ልክ ነው። ቁርባን አቀርባለሁ፣ መስዋዕት አቀርባለሁ፣ እዚህ ሰብካለሁ፣ ዘምራለሁ፣ ምን አደርጋለሁ፣ ግን I don't care about that ካልኩኝ ይጠይቃል። ስለሌላ ሰው እኮ ነው የሚናገረው። እሷን ገፍተህ ሄደህ እንዴት ነው እሱን ገፍተሽ ሄደሽ እንዴት ነው ባልንጀራሽን እያማሽ እንዴት ነው አገልግሎት አብራችሁ ይበቃል። አመሳ ሌሎቹ ሊኖሩ ይችላሉ፣ ግን እነዚህ ሁሉ ነገሮች ያመጣና ካህናቱን እናንተ ወይም አገለግላለሁ የምትሉ ሰዎች እናንተ ቁርባን መስዋዕት ማቀረብ አልቀበል እንዲያው አንድ ጨመርላችሁ እንዲያው ከንቱ እሳት ይለዋል። ቁጥር ቁጥር 10 በመሰዊያ ላይ እሳትን በከንቱ እንዳታቃጥሉ ደጅ የሚዘጋ ሰው ስለዚህ በከንቱ መስዋዕት ሊቀርብ ይችላል፣ የማይሆን እሳት ሊቀርብ ይችላል ማለት ነው። እና አገልግሎት በሙሉ ተቀባይነት ያለው ነው ብላችሁ ነበር። ይሄ በጣም አታላይ ነገር ነው።
ስለዘመርኩ ተቀባይነት በአምላክ ፊት ያለው ብላችሁ እንዳታስቡ። ስለሰበኩ ተቀባይነት አለው ብላችሁ እንዳታስቡ። ከንቱ ሳት ሲሆን እሱን እንዳታቃጥሉ በሩን የሚዘጋ በተወደ ቢቀር ይሻላል ለማለት ነው። ቢቀር ይሻላል። እሺ ይህ ካለ በኋላ ምንድነው ማስጠንቀቂያው? እሱ ትንሽ ብዙ አቆ ምንድነው ማስጠንቀቂያው? እነዚህ ሰዎች ምን ይሻላል? ምንድነው ከቀጠሉ ምንድነው የሚያጋጥማቸው? ማስጠንቀቂያው ምዕራፍ 2 ላይ ከቁጥር 1 እስከ 3 ተጽፏል። አሁንም እናንተ ካህናት ሆይ ሰው ስፒክ አባት ሚኒስትርስ ስለ ካህናት ነው። አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው። ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ይላል የሠራዊት እግዚአብሔር፣ እርግማን ይሰድባችኋል፣ በረከታችሁ እረግማለሁ። አሁን በልባችሁ አላደረጋችሁትምና እኔ እረግማለሁ። እነሆ ክንዳችሁን ገሥጻለሁ፣ የመስዋዕታችሁን ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱ ጋር በአንድነት ይወሰዳል። መስዋዕት ብላችሁ አገልግሎት ብላችሁ ነው የምታቀርቡት። ግን እኔ ምን አደርጋለሁ? እንደዚህ ያቃለላችሁ የምታቀርቡትን እገሥጻለሁ። የበረከት ምንጭ ይሆናል አገልግሎት የምትሉትን በረከት ሳይሆን እርግማን ይሆናል። ባታገለግሉ የተሻለ ብትሆኑ ነገር እንላለን ብላችሁ ስትቆሙ ግን እርግማን የሚሆንበትን አደርጋለሁ። እነሱ ብቻ ጉልበት አሳላቸው ክንዳችሁ ይገሥጻል እና ከባድ ከሆነ የመስዋዕታችሁን ፋንድያ ስለዚህ ከባድ ማስጠንቀቂያ ነው። ይህ ማስጠንቀቂያ ሲናገር መቼም እኔ እናንተ እንደው ይሄ ነገር ተናገር ግን አብረን ቃሉ መመልከት ጥሩ በአንድ ዘመን ለነበሩ ካህናት የተነገረ ለእኛም ደግሞ ለተነገረ ይቆጥራል። አንድ ቦታ ላይ ዮሐንስ ላይ ኤፌሶን ቤተክርስቲያን ቀደሞ ፍቅር ታጠና ንስሐ ባትገባ ምን አደርጋለሁ? መቅረዝህን ካንተ ወስዳለሁ። ማስጠንቀቂያ በአዲስ ኪዳንም አለ ማለት ነው። ስለዚህ የብሉይ ኪዳን አንድ አሮጌ ማስጠንቀቂያ ብቻ ቢሆን በአዲስ ኪዳን አለ ወስዳለሁ። ከአንድ ቤተክርስቲያን መቅረዝህን ካንተ ወስዳለሁ። ምን ማለት ነው? You are no longer heard. አትደመጥም፣ አትታይም። መቅረዝህን ካንተ ወስዳለሁ ማለት ልታበራ አትችልም። ዝም ብለህ ቁጭ ትላለህ። ዝም ብሎ ሕግ የፈቀደልህን በመንግስት የተፈቀደልህን ቦታ ይዘህ ትቀጥላለህ። ትሰበሰባለህ፣ መዝሙር ትዘምራለህ፣ ትቀጥላለህ። ግን ምንም ኢፌክት አይኖረውም። መቅረዝ ይቻላል ፋይዳ አትሞላ ማለት ነው። እንደዚህ አይነት ማስጠንቀቂያ በጣም በሚያሳዝን ሁኔታ ብዙ ቤተክርስቲያኖች ምንም ፋይዳ አይኖሩም። አንዳች ካልቸራል ሰልፍ ብቻ ሆኖ ይችላሉ። አዝናለሁ አባቶቻችን ይሰማቸው እዚህ ሺህ ሰው ይሰበስ አንድ ቤተክርስቲያን ይሆን መቀመጫ ወደ ሺህ ሰው ያስቀምጣል። 64 ሰው ወንዶች ይቀመጣል። ምን ማለት መቅረዝ ማለት ምንም ነገር አይደለም። ግን ስለ ባህል አቅርቦት ሲባል እስኪሞቱ ድረስ 10 20 ሰዎች ይጠበቃል። ያሞታው ከዛ በኋላ እስቲ የሚሸጥ ይሆናል። እዚህ ሀገር እናመስላላችሁ። ይህ በጣም ነው የሚገባችሁ። እኔ በፊት ለሚዘገር ቤተክርስቲያን ያልኩበት በጣም ነበረ ማዝነው። አሁንም አዝናለሁ። በጣም ብዙ ነው የሚዘጋው። አሉ እዚህ ቤት ሲባል በአመት 15,000
የሚያቀርቡት መስዋዕት እግዚአብሔር ተቀባይነት ከሌለው ካለቁ መቅረዝ የለውም ማለት ነው። ምን ይሰራል? እናንተ እግዚአብሔር ረድቷችኋል። ኢሚግራንት የሆነው ሶሳይቲ አብዛኛው ሂስፓኒኩ አፍሪካዊ ጥሩ ሳይሆን እንደምንም ጌታ ለማክበር ለመወሰብ ስለማለት ጥንቃቄ ያደርጋል። ጥሩ ግን ፈረንጆቹ ጋር የመጣው ነገር ሩቅ ነው ብላችሁ ደግሞ አታስቡ። በእኛ ጋር ይደርስ ብላችሁ አታስቡ። በጣም አሳሳቢ ነበር። የሚቀጥለው ትውልድ ካልያዘው ይሄንን አሁን ያለውን ፍርሃትና አሁን ያለውን ትጋት ካልያዘው ቀስ እያለ ይቆማል። ምንም ይሄንን እንደሩቅ እንዳታስቡ። ስለዚህ ይሄንን ማስጠንቀቂያ ይሰጣቸው። ይሄ ማስጠንቀቂያ ከሰጠ በኋላ ግን ስታንደርድ ያሳያቸው። ሀው ሹድ ሰርቭ እንዴት እናገልግልበት? እሺ ትክክሉ የቱ ነው? ትክክሉ የምዕራፍ 2 ላይ ከቁጥር 4 እስከ 7 ስታንደርድ እሱን ትንሽ እናገር ፈልጋለሁ። ምናልባት ረፍት ማድረግ አሁን ካለብን ሁለቱ ጠቅሞኛል ወይስ 5 ደቂቃ? 5 ደቂቃ። እሺ 5 ደቂቃ። እናንተ ከደከማችሁ ምልክቱ ሀሳቡ ወይ እሺ ስታንደርዱ ምንድን ነው? ያገኙት ስታንደርድ እንዴት እንዲያገለግል ነበረ የሚጠበቀው? ይኸው ምዕራፍ 2 ቁጥር 4 እስከ 7 እንዲህ ይላል። ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደሰደድኩላችሁ ታውቃላችሁ ይላል የሠራዊት ጌታ። ቃል ኪዳኔ ከእርሱ ጋር የሕይወትና የሰላም ቃል ኪዳን ነበረ። ይፈራ ዘንድም እነሱ ሰጠሁት። እሱ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሩ ውስጥ በደል ከእኔም ጋር በሰላምና በቅንነት ሄደ። ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሠራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። ሰዎችን ግን ከአፉ ይፈርዱ ዘንድ ይገባቸዋል። 8 ያህል የስታንደርድ መለኪያዎች አሉ። እንዴት ይሁን አገልግሎት? ምን አይነት ነበር የሚጠበቀው? እግዚአብሔር የሚጠብቀው ምን አይነት ነበር? ፓራሜትርስ አሉ። ዛሬ 8 ወይም 7። አንደኛ ነገር ኪዳናዊ የሆኑ ነው የሚያስረዳው። አገልግሎት ይድረስ አይደለም፣ በኪዳን ነው። እግዚአብሔር አምኖ ነው ቃል ይገባል። ይህን አገልግሎት የሰጠን እግዚአብሔር አስቦ ነው። እኛ ባለ ኪዳኖች በመካነ ኢየሱስ ቤተክርስቲያን የጋብቻ ስርዓት የሚባል አባባል አለ። ደስ ይለኛል በጣም። እዚያ ላይ ምን ይላሉ? ሁለቱም ባለ ሚስት ጋብቶች ተቀሩና እናንተ 2 ባለ ኪዳኖች ብለው ይላሉ። ባለ ኪዳን ከእግዚአብሔር ጋር ቃል ኪዳን ነው አለ። ከሌዊ ጋር ቃል ኪዳን አለኝ ነው የሚለው እግዚአብሔር እንጂ መንገዳቸው ሲባባስና አግባዚ ስራ ሰጣነው ትንሽ ገንዘብ ተብሎ የገባ መንገደኛ የነበረ በኪዳን የሌዊ ኪዳን የክህነት ኪዳን እኛን በደሙ ካነሳ በኋላ ምን አደረገ? ኪዳን ውስጥ አስገባ። በደሜ የሚሆን አዲስ ኪዳን ሰጣችኋል እና የመንፈስ አገልግሎት በቅዱሱ ኪዳን ውስጥ ያለ እግዚአብሔር ቃል ነው። ቃል ነው። ኪዳን ማለት ቃል ነው። ሁሉ እሱ ኪዳናዊ ነው። እንደ መንገድ የሚታይ አንዱ እሱ የሕይወት ኪዳን ነው። የሰላም ኪዳን ሕይወት ሰላም ግንኙነት እግዚአብሔር ተመሰገነ። አገልጋይነት እንግዲህ ያው ባለ ወገን ምን ማለት ነው? ከእግዚአብሔር ጋር ባልንጀራ መሆን ነው። ባለ ውል መሆን ነው ማለት ነው። ውል ተፈራርመናል። እግዚአብሔር ይባረክ። አክብሮን እግዚአብሔር ውል ተፈራርመናል። እሺ አደረግልሃለሁ አንተ ደግሞ አክብስተኝ ተሰጣጭ
እንዲፈራ ይቋረጡት ይላሉ። እሱ ራሱ እኮ ነው የሚፈራው። በጣም ነው የሚገርመው። ይፈራ ዘንድ ሰጠሁት ይላል። ስለዚህ አገልጋይ ሁሉ ፈሪ ነው። አሜን በሉስ። አገልጋይ በሙሉ ፈሪ ነው ማለት ደፋር ሆኖ የለም። ይፈራኝ ዘንድ ሰጠሁት ይሄንን። እሱም ፈራ፣ ከስሬም የተነሳ ደነገጠ። በቃ ጥሩ አገልጋይ ድንጉጥ ብዙ በቃ የሚረበተበት ይህ ሊታስብ ሲነሳ ጌታ ነገር ሲነሳ ይሄን ሰጠው። ሌላ ሶስተኛ ይሄ ለዚህ ስለተሰጠው እውነትን እንዲጠብቃት የእውነትን ግብ በአፉ ውስጥ ነበረች። እንግዲህ አገልግሎትና እውነት የተያዙ ልጆች ናቸው። ለሐሰት ማስተናገጃ ቦታ የለውም። አገልጋዩ ይሄ ስታንደርድ የተሰጠው እውነት አስጠባቂ ነው የሚል ህዝበ እስራኤል ሲስብ የፈለገው ሲናገር አይ አይደለም እውነቱ ይሄ ነው ብሎ የሚል እውነት ብቻ ነው። ቅንነት ይለባቸው ከኔ ጋር በሰላምና በቅንነት ሄደ። ይሄ ሪሌሽንሽፕ ከኔ ጋር ያለው ሪሌሽንሽፕ ዋና ነው። ዝም ብሎ አጋፋሪ ሆኖ ከሰው ጋር ብቻ ሊያገለግል አይደለም ቢፈልግ ከኔ ጋር ንጹህ የቅንነት ስለዚህ what matters in Christianity is our relationship with God. የድምፄ ብርታት አይደለም እንድሰማል ወይም የስብከቴ መቀናጀት አይደለም። ዋና ከአምላኬ ጋር በቅንነት እሱ አምስተኛው ደግሞ ማዳን ነው፣ መጥቀም ነው ሰዎች። ይኸው ምን ይላል ዘራ አይታችሁ እንደሆነ ሰዎች ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። አይገባም? ምን ማለት ነው? የቆሞ አገልግሎት የቆሞ ለሰዎች ሲባል ነው፣ ለራሱ ሲባል አይደለም። ሰዎች ዲማንድ ሊያደርጉ ተገቢ ነው። ፍረድልን፣ እውነቱን አሳየን ቢሉ ተገቢ ነው። ለጥቅም የሆነ ሰው ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። ለጥቅም የሆነ ሰው፣ ለማዳን የሆነ ሰው ሰዎች ሕግን ከሱ ይገባቸዋል። ለመጥቀም ነው አገልግሎታቸው። አንድ ወንድና ላይ ስማ ሙሴን እግዚአብሔር የጠራው ለምን ይመስላል? ሙሴን እግዚአብሔር የጠራው ለምን ይመስላል? እያባበልኩ ላቆያችሁ። ሙሴን የጠራው እግዚአብሔር ሙሴ አሳዝኖት አይደለም። ልክ ነው፣ ለሙሴ ያስባል። ግን ሙሴን የጠራው ለሙሴ ብሎ አይደለም። እና ምን አለ እሱ መጥቶ በዛ በቁጥቋጦ ውስጥ ሙሴ ሙሴ ሆይ በእውነት አሳዘንከኝ። 40 ዓመት እየተከራከረ ምድረ በዳ የሰው በግ ያው እየጠበቅ የራሴ ያሉት በጣም አንተ ቤተ ክርስቲያን በራለ ብርሃን መጣሁልህ ከፍ ላደርግ ላይ ያወጣሉ ዙፋን ሰጠ ነው ብሎ አላለም። ከቶ ስለ ሙሴ እንዲያው ማለት ነው አጀንዳው ማለት ነው። ህዝብ እግዚአብሔር ነው። ህዝቤን አይደለም የሆነ ከግብፅ ታወጣ ዘንድ ጩኸታቸውን ሰማሁ፣ መከራቸውን አየሁ። የሚያወራው ስለ ህዝቡ ነው። ሙሴን የፈለገው ስለ ህዝቡ ነው። አይወደውም ወይ ሙሴን? አያስብለትም? ያስብለታል። ግን ሰው ለደዋና አገልግሎት ሲባል አገልጋዮች ስንሆን እኛ አይደለም ማለት ነው። ህዝቡ የሚጠቅመው አንድ በጣም የሚያስቅ አባባል ኤርምያስ ላይ
ንጸት ነው እና ምን ይላል? እናንተ እስራኤል እረኞች ሆይ እረኛ መንጋውን ሊያሰማራ አይገባምን? ታዲያ ምን ሊያደርጉ መንጋውን ሊያሰማራ? እናንተ ግን ራሳችሁን አሰማሩ እንዴ? ምክንያቱም የበጎቹ ጠጉር እየሸመታችሁ ሱፋችሁን ትለብሱበታላችሁ፣ እየቀለጣጠማችሁ ትበሏቸዋላችሁ፣ ትጠቀሙባቸዋላችሁ። ልትጠቅሟቸው ሲገባ እግዚአብሔር ከዚያ በጣም አስፈላጊ ነው። ህዝቡ መጠቀሚያ ሳይሆን ልንጠቅመው የተጠራ ሰዎች ነን። በቃ አንዳንድ ጉዳት አንተ ላይ ሊደርስ ይችላል፣ ግን ይጠቅማል ነው ወይ? ለምሳሌ ታነሰ ወይ ሰው ቢያው በመናገር ተመለሰ ወይ? የጠፋ ሰው ተመለሰ ወይ? ምን ሆነ ማለት ሆነ? ተጽናነ ወይ? ያዘነ ሰው የሳተ ሰው መንገድ ውስጥ ገባ ወይ? ምን ጥቅም ተገኘው? እሱ መጠይቃለ እና ይህ ሰው እንደሱ እንዲያደርግ ነው። እሺ አንድ ብቻ መልእክተኝነት የሰጠው ይችላል። ሌዊ የእግዚአብሔር መልእክተኛ እንዲሆን በተደረገ ጊዜው ላይ ይናገራል። እንዲህ ይላል፣ ብዙ ሰዎችን ከኃጢአት መለሰ። ካህኑ የሰራዊት ጌታ የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል። የኔ መልእክተኛ ነው እንጂ የራሱ መልእክተኛ ነው። የፈለገው ሊናገር ይችላል። በመልእክተኛነት ሚሽን ስሜት ነው መቆም ያለበት። ምን ይለኛል ጌታ እንዳደርግ ልስራ ብሎ በዚህ አቋም ውስጥ ሊሆን ተፈልጓል። ዚስ ኢዝ ዘ ስታንዳርድ። ይሄ ይሰጥ ወቀሳ ይሄንን ስራ ተስፋ ውስጥ ምንድን ነው የሚለውን ከረፍት በኋላ